ኢትዮ ኦሞ የህዝብ ድምጽ። ጤና ይስጥልኝ ተመልካቾቻችን፣ እንደምን አምሽታችሁ እንደምን አመሻችሁ። ከኢትዮ ኦሞ ሚዲያ ዝግጅት የአክብሮት ሰላምታ እያቀረብን በዕለቱ ጉዳዮች በማተኮር ወደ እናንተ የምናደርሰው የመረጃ ክፍለ ጊዜ ነው። አብራችሁ በመሆን ዝግጅቶቻችን እንድትከታተሉ እንጋብዛለን። 48 ኤርትራውያን በህገወጥ መንገድ ወደ ኬንያ ለመሄድ ሲሉ ዲመካ ኬላ ላይ ተያዙ። ጨለማን ተገን በማድረግ በደረቅ ጭነት በመሳፈር ከሀገር በህገወጥ መንገድ ለመውጣት በመጓዝ ላይ ያሉ 48 ኤርትራዊ ዜግነት ያላቸው ተጠርጣሪዎች በህግ ቁጥጥር ስር መዋሉ የደቡብ ኦሞ ዞን ፖሊስ መምሪያ ገለጸ። መጋቢት 12 2018 ዓ.ም የዞኑ ፖሊስ መምሪያ እንደገለጸው ከማህበረሰቡ በደረሰው ጥቆማ መሰረት በደቡብ ኦሞ ዞን በዲመካ ከተማ መጋቢት 11 2018 ዓ.ም ከሌሊቱ 9 ሰዓት ላይ የደረቅ ጭነት ተሽከርካሪ የሰሌዳ ቁጥር ኮድ 3AAB 22835 በሆነው ኤርትራውያን የሌላ ሀገር ዜግነት ያላቸው ተጠርጣሪዎች በመጫን በመጓዝ ላይ ያለ መያዛቸው የዞኑ ፖሊስ መምሪያ የማህበረሰቡ አቀፍ ወንጀል መከላከል ዲቪዥን ኃላፊ የሆኑ ምክትል ኢንስፔክተር ስንታየው ታመነ ገልጸዋል። ምክትሉም ኢንስፔክተር አያይዘውም ህገወጥ የሰዎች ተዘዋዋሪዎች ብዙ ክልሎችን፣ ዞኖችን፣ ወረዳዎችን በማቆራረጥ ጨለማን ተገን በማድረግ እየተንቀሳቀሱ መሆናቸውን ጭምር ኃላፊው አስረድተዋል። በቀጣይ በህግ ቁጥጥር ስር በዋሉ በአሽከርካሪውና በህገወጥ ተዘዋዋሪዎች በኤግዚቢት ላይ የምርመራ ስራውን በተጠናከረ መልኩ እንደሚከናወን ተናግረዋል። የህገወጥ የሰዎች ዝውውር በደቡብ ኦሞ ዞን የበረከተው አመራሮቹና የጸጥታ አካል በዋነኝነት ተሳታፊ በመሆኑ ከዚህ ቀደም በተደረጉ የማጣራት መረጃዎችን አጋርተን ነበር። አሁንም አዘናግተው ተከስተዋል። በእርግጠኝነት የምንናገረው ነገር ቢኖር ብልጽግና ስርዓት እስካልተወገደ ድረስ ወንጀሉ ይቀጥላል። የውሸት ሸዋሻ ተቀብላችሁ እንደለመዳችሁት ኤርትራውያን ኮንሶ ላይ መልሷቸው። ደቡብ ኦሞ ዞን የህገወጥ ሰዎች አዘዋዋሪ ማዕከል ናት። ኢትዮ ኦሞ ዲመካ ሻሎም። የተከበራችሁ የኢትዮ ኦሞ ቤተሰቦች የዛሬውን ዝግጅታችን በዚሁ ላይ አብቅተናል። በሌላ ዝግጅት እስከንገናኝ ድረስ በያላችሁበት ሰናይ ጊዜ ይሁንላችሁ።